ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሆሳዕና ነው። ጌታችን ኢየሱስ ክርስቶስ ወደ መቅደስ የገባበት ቀን ማለት ነው። በጣም ደስ የሚል ነው። ዛሬ እንግዲህ ከሌሊቱ 10 ሰዓት ኮንትራት ባጃጅ በመያዝ ከልጄ ጋር ቤተ ክርስቲያን ሄጃለሁ። ልጄንም አቁርቤያለሁ። በለተቀኑ በጣም ደስ ብሎኛል። በጣም ግፊያ ነበር። በጣም ጭንንቅ ነበረ። ከዛ መጨናነቅና ከዛ ሙቀት ያው እንደምንም ብታዩ በጣም ሰው በዝቶ ነበር እና ይሄ አሁን የምቀርጽላችሁ ውጭ ላይ ነው። ከኛ ከመቅደሱ ወተን ውጭ ላይ የነበረ ህዝብ ነው ማለት ነው። እና በጣም ደስ ይል ነበረ። ልክ ከዛ ደግሞ እንደወጣው ወደ ቤቴ ለመሄድ ከቤተ ክርስቲያኑ ትንሽ ከፍ እንዳልኩኝ እግዚአብሔር አምላክ በቤቱ ያቆያቸው፣ እድሜ ጤና ይስጣቸው። ህፃናቶችን መድኃኒዓለም የሚጠብቅ እንዴት እንደሚያምሩ መንገድ ላይ እየተመለከትኳቸው ያየኋቸው በጣም ልቤን የነካው። ተመልከቱ እስኪ ልጆቻችሁ በዚህ መንገድ ሲያድጉ እንዴት ደስ ይላሉ። የእግዚአብሔርን ፍቅር እያወቁ የእግዚአብሔርን እያንዳንዱ ነገር እያወቁ የሚያድጉ ልጆች እንዴት ደስ ይላሉ። እግዚአብሔር አምላክ ያሳድጋቸው፣ በቤቱ ያጽናቸው ብላችሁ ኮመንት ሳጽፉልኝ እንዳትወጡ አደራችሁ። በጣም ደስ ይላልኝ ማርያምን እና እየዘመሩ እያመሰገኑ ነበረ። በጣም ደስ ይል ነበረ ከምላችሁ በላይ ማለት ነው። እና እግዚአብሔር አምላክ ሁላችንንም ይጠብቅ፣ እናንተንም በያላችሁበት ይጠብቅ ማለት እፈልጋለሁ። እወዳችኋለሁ። ለሁላችሁም መልካም የሆሳዕና በዓል ይሆንላችሁ። በጣም ደስ የሚል ቀን አሳልፍ ያለው ዛሬ ተመስገን። እና አሁን ላይ ምን ደስ ይላል ብቻ። እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ የተሻለ በዓላችንን እንድናከብር የተሻለ ጊዜ ያምጣልን። አሜን። ሁላችሁም ወዳችኋለሁ።